ሰላም ጤና ይስጥልን ክብራትና ክብራን የክፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? የዜና ወጃ ሰዓታችን ደርሶ ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። ቡናን በብዛትና በጥራት አምርቶ ለገበያ በማቅረብ የቡና መገኛ የሆነችውን የከፋን ገጽታ በተግባር ለመገንባት እንደሚሰራ ቴስቲ ትሬዲንግ የተሰኘ የግል ድርጅት ገለጸም። ድርጅቱ በከፋ ዞን ዴቻ ወረዳ አዳ ቀበሌ ላይ ስራ በመጀመሩ ማህበረሰቡን ተጠቃሚ እንደሚያደርግ ተገልጿል። ዘገባውን ያዘጋጀው ባልደረባችን አማኑኤል ኃይሌ ነው። ምህረት ማሞ እንደሚከተለው ታቀርበዋለች። ቴስቲ ትሬዲንግ ቡና ለማልማት በወረዳው አዳ ቀበሌ 110 ሄክታር መሬት ወስዶ ከሁለት ወር ወዲህ እንቅስቃሴ የጀመረ ሲሆን ልማቱን ለማጠናከርና የመደገፍ ስርዓትን ለማስፋት በአካባቢው ማህበረሰብ ያቀባበል መርሃ ግብር መካሄዱ ተገልጿል። በመርሃ ግብሩ ንግግር ያደረጉት የወረዳ ምክትል አስተዳዳሪና የትምህርት ጽሕፈት ቤት ኃላፊ አቶ ሙልጌታ መሸሻም ቡናን በጥራት በማልማትና ለገበያ በማቅረብ በአገር ደረጃ ስመጥር የሆነው ድርጅት ለማልማት መምጣቱ ለአካባቢው ትልቅ እድል መሆኑን ገልጸው የወረዳው አስተዳደር አስፈላጊውን ድጋፍ በማድረግ ለባለሀብቱ ውጤታማነትና ለማህበረሰቡ ተጠቃሚነት እንደሚሰራም ተናግሯል። የኢንቨስትመንቱ ባለሀብት አቶ ፋይሰል አብዶሽ ስለተደረገላቸው አቀባበልና ትብብር አመስግነው በቀጣይ የጋራ ተጠቃሚነትን ያማከለ ልማት ለማልማት ባለሀብትነት ድርጅቱ እንደሚሰራ ገልጿል። አካባቢያችን ያሉ አርሶ አደሮችን በማቀፍ በማደራጀት ሬጂስተር አድርገን ለነሱም እኛ በምንተክልበት ሰዓት ቡናችንን ችግኝ በማፍላት ችግኞቹን ስናደርስ ለአርሶ አደሩም ችግኞችን ሰተን የባለሙያ ድጋፍ አድርገን ሁሉን ክትትል አድርገን በራሳችን ወጪ ሁሉን ነገር አድርገን እኛም ቡናዎችን ስንተክል እነሱም ቡናቸውን ይደርሳል ማለት ነው። ያኔ በሚደርስበት ሰዓት በከፋ ላይ ከፍተኛ ስፔሻሊቲ ኮፊ ዝግጅት እናደርጋለን። ያን ዝግጅት ስናደርግ ለነሱም ግንዛቤ ማስጨበጥ ስራዎች እንሰራለን። ግንዛቤ ሰተን አርሶ አደሩን ሃይ ኢንድ ስፔሻሊቲ ኮፊዎችን ሲያቀርብ እንግዲህ በዛ ሰዓት ውጤቱን ነው የምናየውለን። ድርጅቱ እንደ ሀገር በተለያዩ አካባቢዎች የሚያካሂዳቸው የልማት ተግባራት ሀገርና ህብረተሰብን ተጠቃሚ ለማድረግ እየሰራ እንደሚገኝ የገለጹት የቴስቲ ትሬዲንግ ዋና ስራ አስኪያጅ አቶ ነጻነት መፍታይ ናቸው። ዋና ስራ አስኪያጁ ድርጅቱ የቡና መገኛ የሆነችው ከፋ ላይ ቡናን በጥራትና በብዛት አምርቶ ለገበያ በማቅረብ የአካባቢውን ገጽታ የበለጠ ለመገንባት እንደሚሰራም ተናግሯል። በዚህ አካባቢ እንደምታዩት የከፋ ምድር በጣም ለም ነው። ኢኮሎጂው ለቡና በጣም የተመቸ ነው። አሁን የምንገኝበት ቦታ ከ2100 አቲቲዩድ በላይ የሆነ ቦታ ነው። በዚህ ቦታ ላይ ዘመናዊ የሆነ ምርጥ ዘር ተለይቶ የአግሪካልቸራል ፕራክቲሱን ዘመናዊ ከተደረገ ቫልዩ አድ ከተደረገ በጣም ምርጥ ጣዕም ያለው ቡና ለዓለም ገበያ ማቅረብ እንችላለን። ይህንን ከህብረተሰቡ ጋር አብረን ተቀናጅተን ከሰራን የአዳ ኮፊ ቪሌጅም በዓለም አቀፍ ደረጃ በደንብ ማስተዋወቅ እንችላለን ማለት ነው። የዚህ ኢምፕሊኬሽኑ ምንድነው? ይሄ ህብረተሰብ የተሻለ ጣዕም ያለውን ቡና አምርቶ አቅርቦ አንደኛ የኑሮውን የሚደጉምበት ኑሮውን የሚያሻሽልበትን እድል ይፈጥርለታል። ያ ማለት በቀጥታ አካባቢው እያደገ እየተቀየረ ይሄዳል ማለት ነው። በአካባቢው የድርጅቱ ስራ አስኪያጅ ዶክተር ክፍሌ ብላቸው በበኩላቸው ድርጅቱ ከተሰጠው 110 ሄክታር መሬት 70 ሄክታር የሚያህለውን በአጭር ጊዜ ውስጥ በመመንጠር ለተከላ ማዘጋጀቱን ገልጸዋል። ዶክተር ክፍሌ አክለውም ድርጅቱ ከ2000 በላይ ለሚሆኑ አርሶ አደሮች ስፔሻሊቲ ቡና ዘር አዘጋጅቶ ለማቅረብና የተለያዩ አቅም ግንባታ ስልጠናዎችን ለመስጠት ውል ገብቶ ስራ መጀመሩን ተናግረዋል። ከአካባቢው ነዋሪዎች አስተያየት የሰጡት አቶ ምሩ ዳሞታ በመጣው አልሚ ድርጅት መደሰታቸውን ገልጸው ባለሀብቱ ውጤታማ እንዲሆንና አካባቢውም እንዲለማ አስፈላጊውን ትብብር እንደሚያደርጉ ተናግረዋል። መጨረሻም ለቡና ተከላ የተዘጋጀው ማሳ የተጎበኘ ሲሆን በቀበሌው የተዘጋጀው የከፋ ባህላዊ ፈረስ ለባለ ሀብቱ ለአቶ ፋይሰል በስጦታ ተበራክቶላቸዋል። ወጣቶችን ከተለያዩ አደንዛዥ ሱሶች በመከላከል በስነ ምግባር የታነጸ ሀገር ተረካቢ ትውልድ መፍጠር አስፈላጊ መሆኑ ተነገረም። በከፋ ዞን የወጣቶች ስነ ምግባርና ስብዕና ግንባታ ላይ ያተኮረ ውይይት ተካሂዷል። መረጃው የዞኑ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ምህረት ማሞ
የወጣቶችን ማህበራዊ ኢኮኖሚያዊና ስነልቦና መገንባት አስፈላጊ መሆኑ ታምኖበት እንደ ሀገር ሰፊ ስራዎች እየተሰሩ መሆናቸው መድረኩን የመሩት የግብረ ኃይሉ ሰብሳቢና የከፋ ዞን ምክትል አስተዳዳሪ አቶ ደመላሽ ንጉሴ ገልጸዋል። ከአደንዛዥ እጾች ጋር ተያይዞ ከሚመጡ አሉታዊ ልማዳዊ ሱሶችና ድርጊቶች ወጣቶችን መከላከልና ወደ ስራ ማስገባትን ዓላማ አድርጎ የተዘጋጀ ሰነድ በከፋ ዞን ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ የወጣቶች ስብዕና ግንባታ ስራ ሂደት አስተባባሪ በሆኑት በአቶ ነስረዲን አሊ ቀርበው በግብረ ኃይሉ አባላት ውይይት ተደርጎበታል። እንደ ዞናችንም የወጣቱ ኃይል በአንዳንድ አካባቢዎች በተለይም ደግሞ በከተሞች ከገጠር ወደ ከተማ በህገ ወጥ መንገድ ፈልሶ በመምጣት በተለያዩ ሱሶች ተጠቂ በመሆን አልባሌ ቦታዎች ላይ ጊዜያቸውን እያባከኑ መሆናቸው ተነስተዋል። ህገ ወጥ የሺሻ ቤቶች፣ ጫት፣ የትንባሆና የሲጋራ ሽያጭ ማዕከላት፣ መጠጥ ቤቶች፣ አደንዛዥ እጾችና የፊልምና ሲኒማ ቤቶች፣ አንዳንድ ህገ ወጥ የማሳጅ ቤቶች እየተበራከቱ መምጣት ለወጣቶች ስነ ምግባር ብልሽነት መንስኤ በመሆኑም የሚመለከታቸው የገቢ፣ የንግድ፣ የፖሊስ፣ የፍትህ፣ የጤና፣ የትምህርትና መሰል ተቋማት ተቀናጅቶ በመስራት የህግ በላይነትን በማስከበርና ተመጣጣኝ እርምጃ መወሰድ እንዳለባቸውም ተመላክቷል። ህገወጥ የወጣቶች ዝውውርና እንቅስቃሴ ወጣቶች አልባሌ ቦታ እንዲገኙና የድባል ሱስ ተጠቂ እንዲሆኑ ምቹ ዕድል እየፈጠረ በመሆኑ የሚመለከታቸው አካላት ለጉዳዩ ልዩ ትኩረት በመስጠት ወጣቶች ካልባሌ ፍላጎት ይልቅ ቤተሰብን በስራ ወደ ማገዝና ለራሳቸውም ተጠቃሚ እንዲሆኑ ተከታታይ የምክርና የውይይት መድረክ እንደሚያስፈልግም ተጠቁሟል። በሌላ በኩል በሱስ የተጠቁ ወጣቶች የስብዕና ግንባታና ማገገሚያ ማዕከላት በየአካባቢው መመቻቸት እንዳለባቸውም ተሰምሮበታል። የትምህርትና የጤና ተቋማት፣ የሚዲያ ተቋማትን ጨምሮ የሚመለከታቸው ባለድርሻ አካላት የወጣቶች ስብዕና ግንባታ ብሎም በስነ ምግባር ማነጽ ዙሪያ ተከታታይ ግንዛቤ የመፍጠር ስራዎችን መስራት እንደሚገባ አቅጣጫ ተቀምጧል። የግብረ ኃይሉ አባላት በሰጡት አስተያየት የወጣቶች ስብዕና ግንባታ ጉዳይ አንገብጋቢና አሳሳቢ በመሆኑ በተገቢው ተይዞ ተከታታይ የግንዛቤ ስራ መስራት እንዳለበትም ተጠቁሟል። የህገወጥ የሺሻና አደንዛዥ እጾች ጋር ተያይዞ የሚመጡ የህገወጥ ማዕቀፎች አስተማሪና ጠበቅ ያሉ መሆን እንዳለባቸው የግብረ ኃይሉ አባላት አስተያየት ሰጥተዋል። የወጣቱ ጉዳይ አንገብጋቢ በመሆኑ ከቤተሰብ ጀምሮ በየደረጃ የሚገኙ የማህበረሰብ ክፍሎችና የመንግስት አካላት የወጣቱን ስብዕና ገንብቶ ወደ ስራ የማስገባት ኃላፊነታቸውን መወጣት እንዳለባቸው የግብረ ኃይሉ አባላት አጽንኦት ሰጥተዋል። የግብረ ኃይሉ ሰብሳቢ የሆኑት አቶ ደመላሽ ንጉሴ በማጠቃለያቸው የሚመለከታቸው ባለድርሻ አካላት በሙሉ ያሳተፈ የወጣቶች ስብዕናና ስነ ምግባር ግንባታ እቅድ ተነድፎ ስራው በትኩረት እንዲሰራ አሳስበዋል። በተለይም የሃይማኖት ተቋማት፣ ወላጆች፣ የትምህርትና የጤና ተቋማት፣ የወጣቶችና የሴቶች አደረጃጀት አመራሮችና አባላት በየደረጃ ያሉ የመንግስት አካላትና ሌሎች ወጣቱን ክፍል ከሱስ በማላቀቅ ወደ ስራ የማስገባት የዜግነት ግዴታ እንዳለባቸው አቶ ደመላሽ አሳስበዋል። ወጣቶቹ ትርፍ ጊዜያቸውን አልባሌ ስፍራን እንዳያሳልፉ ለማስቻል በየአካባቢው የወጣቶች መዝናኛ መዋያ ስፍራ መመቻቸት እንዳለበትና በተመሳሳይ የስራ እድል ፈጠራ አማራጮችን ማስፋት እንደሚያስፈልግ አቶ ደመላሽ ንጉሴ በመቋጫ ንግግራቸው አጽንኦት ሰጥተውበታል። በመጨረሻም በተመሳሳይ አደንዛዥ እጾችና አሉታዊ ልማዳዊ ድርጊቶችን የመቆጣጠርና የመከታተል ግብረ ኃይል አደረጃጀት እስከ ወረዳና ከተማ አስተዳደር መዋቅሮች ድረስ ወርዶ ተግባራዊ እንደሚደረግም ታውቋል። በከፋ ዞን ባለፉት 6 ወራት ከ1 ቢሊዮን 492 ሚሊዮን ብር በላይ ገቢ መሰብሰቡ ተነገረ። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በ2017 ዓ.ም የመጀመሪያው 6 ወራት የገቢ አሰባሰብ ስራዎችን በተመለከተ ማብራሪያ ሰጥተዋል። ማርሸት ሰይፉ ተጨማሪ አለው። በዚህም ባለፉት 6 ወራት 1 ቢሊዮን 408 ሚሊዮን 491197 ብር ለመሰብሰብ ታቅዶ 1 ቢሊዮን 492 ሚሊዮን 191209 ብር ከ89 ሳንቲም መሰብሰቡን ገልጿል። ይህም ከእቅዱ አንጻር 105 በመቶ መሆኑን አስታውቋል። የግብር አሰባሰብ ስርዓትን በማዘመን የቴክኖሎጂ ተደራሽነትን ማረጋገጥ መቻሉንም ተናግሯል። የግብር ስወራን፣ ማጭበርበርንና ብልሹ አሰራሮችን የመከላከል ስራዎችን ከባለድርሻ አካላት ጋር በቅንጅት መሰራታቸውን ጠቁሟል። ግብርን በታማኝነት የሚከፍሉ ከፋዮች ቁጥር እየጨመረ መምጣት እንዲሁም የባለድርሻ አካላት ድጋፍና ክትትል መጠናከር በቀሪ ወራት የገቢ እቅድን ለማሳካት ምቹ ሁኔታ ይፈጥራል ነው ያሉት። እንደ አቶ ደመላሽ ገለጻም የባለድርሻ አካላትን ተሳትፎ ማሳደግ፣ ግብርን በአግባቡና በጊዜ ማስከፈል፣ የገቢ ምንጮችን ለይቶ የርብርብ ማዕከል ማድረግና የደረሰኝ አጠቃቀም ልምድን ማሳደግ በቀጣይ የትኩረት አቅጣጫዎች ናቸው ብሏል። የመምህራን አቅም ግንባታ ጊዜ የማይሰጥ ጉዳይ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ከዩኒሴፍ ኢትዮጵያ በተገኘው የበጀት ድጋፍ ለባለሙያዎችና ለመምህራን በቦንጋ ከተማ ስልጠና ሰጥቷል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ጽዮን ታደለ
በስልጠናው የመክፈቻ ንግግር ያደረጉት የክልሉ ትምህርት ቢሮ ምክትል ኃላፊና የመምህራን ልማት ዘርፍ ኃላፊ አቶ ማርቆስ ቡልቻ የስልጠናው ዓላማ በመምህራን የልማት ላይ የሚታየውን ማነቆች በመለየት መምህራንን በይዘት በስነ ዘዴና በሌሎች የትምህርት ቤቱ ተጓዳኝ ጉዳዮች ላይ በማብቃትና በማበልጸግ የትምህርት ጥራትን ማምጣትና የተማሪ ውጤት ማሻሻል እንደሆነ ገልጸዋል። ለዚህም መነሻ በ2015 ዓ.ም በተደረገው የመምህራን ምዘና ላይ ዝቅተኛ ውጤት ከመመዝገቡ በላይ የአቅም ውስንነት ይዘትን የመገንዘብና ይዘቱን ወደ ተማሪዎች ከማስተላለፍ ጉድለት በመታየቱ መምህራን ያሉበት ደረጃውን ተለይቶ በተከታታይ የሙያ ማሻሻያ ስልጠና አቅምን መገንባት አስፈላጊ ሆኖ ተገኝቷል ነው ያሉት አቶ ማርቆስ። በመሆኑም የመምህራን ሙያ ማሻሻያ ጉዳይ የሚቋረጥ ሂደት ሳይሆን በተከታታይ በስራ ላይ ስልጠና በመስጠት የመምህራንን አቅም ማጎልበቻ በመሆኑ አቅዶ በመስራት በተከታታይ ስራ ላይ ስልጠና በመስጠት ወደ ሁሉም ትምህርት ቤቶች ወርዶ ተግባራዊ መደረግ እንደሚገባም አሳስበዋል። የትምህርት ጉዳይ የትውልድ ግንባታና ለሀገር ግንባታ መሰረት በመሆኑ የመምህራንን አቅም በማጎልበት የትምህርት ጥራትን ለማምጣትም ሆነ የተማሪዎችን ውጤት ለማሻሻል ተከታታይ የሙያ ማሻሻያ ስልጠና ጊዜ የማይሰጥ ጉዳይ በመሆኑ ሰልጣኞች በትኩረት በመከታተል ማነቆዎች ላይ በመወያየት ለለውጥ እንዲተጉም አሳስበዋል። በስልጠናው ላይ በተከታታይ የትምህርት ማሻሻያ ፕሮግራም ውጤት ያስመዘገቡ ትምህርት ቤቶች ተሞክሮ ተሳታፊዎች ቀርበው ውይይት የተደረገ ሲሆን በመቀጠልም የቦንጋ መምህራን ኮሌጅ በቀጣይ መምህራን አቅም መገንቢያ ላይ ስልጠና እንደሚሰጥ ከወጣው መርሃ ግብር ለማወቅ ተችሏል። በስልጠናው ላይ የክልሉ ትምህርት ቢሮ ምክትል ኃላፊዎችና ባለሙያዎች፣ ከዞኑ የመጡ የመምህራን ልማት ዘርፍ አስተባባሪዎች፣ ርዕሰ መምህራን፣ ሱፐርቫይዘሮችና ባለሙያዎች፣ መምህራንና ሌሎች ባለድርሻ አካላትም ተገኝተዋል። ክቡራትና ክቡራን የክፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች ከላይ ስትከታተሉ የቆያችሁትን ይመስላል። ዜናዎቹን እየመራው ምህረት ብርሃኑ ቆይታ አደረገ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።